እናቴ በፈጠረሽ እኔ እንደዚህ ስትሆኝ ማየት አልችልም። በቃ ያለፈው ሁሉ አልፏል። አሁን ስለ ወደፊታችን ነው ማሰብ ያለብን። ወደፊት ስለሚኖረን ህይወት፣ ስለምንወልዳቸው ልጆች፣ ምን አይነት ደስተኛ ቤተሰብ መመስረት እንዳለብን ነው ማሰብ ያለብን። ደግሞ ይኸውልሽ አባትሽ ጋር ሽማግሌ ልኬ ድል ባለ ሰርግ ነው ማገባሽ። የእውነትህን ነው? አዎ። በጣም ነው የምወድሽ። ከዚህ በኋላ አንድ ዘለላ እንባ ከዓይንሽ እንዲወርድ አልፈልግም። እሺ? በቃ አሁን ከዚህ ሙድ ውጪ ነቃ በይ። እሺ? አንቺ እንደዚህ ስታለቅሽ አያምርብሽም። ሳቅ ነው የሚያምርብሽ። አንተ እስካለኸኝ ድረስ ሁሌም እስቃለሁ። ሁሌም ከጎንሽ ነኝ። እወዳለሁ። እኔም በጣም ወይኔ ዝናብ እየጣለ ነው። ደስ ሲል ያለሽ ነው። አምጪ። ቂቤ የሆነ ልብ አለሽ? ምን ማለት ነው ደግሞ? እሱን ያልገባኝ። ቂቤ የሆነ ልብ ማለት ያላፈቀረ ያልተፈቀረ ልብ ማለት ነው። አለሽ? ቤቲ እየቀለድሽብኝ ነው አይደል? ቤቲ እየቀለድሽ ነው? አለሽ ወይስ የለሽም? አለበለዚያ ግን ጥርስሽን ነው የምፍቃው። እስማ ንጨት አዙረኝ አታዙረኝ ኪራጋ ወስደህ ጣለኝ። አዙረኝ አታዙረኝ ኪራጋ ወስደህ ጣለኝ። ኪራ የለም አልመጣም። ሃኒ እዚህ ምን ሰራልሽ? ቤቲ ናት። አልተሳሳትኩም አይደል? አልተሳሳትሽም። ይሄ ነው መጨረሻው። እኔ ያፈለብላላት አንጀቴን በላችሁ። ሁሌም ለኔ ማለት ትርፉ ብደት ነው። ኪራዬ ይመጣ። ዝናብ እኮ እየጣለ ነው። ኪራውን መጥቶ ይወስደኛል። ኪራ ወደ ቤት ይወስደኛል። እኔ አልቻልኩም። ይሄን ማየት አልችልም። ኪራዬውን መጥቶ ወደ ቤት ይወስደኛል። አሁን ከኪራ ጋር ወደ ቤት እንሄዳለን አይደለ? ዝናብ እየጣለ ነው አይደለ? ኪራ ቤት አሁን ትወስደኛለህ አንተ? አይ ቤታ በቃ መጨረሻሽ እንደዚህ ሆነ። ሄሎ። አዎ ቤትን አግኝቻታለሁ። ኪራ ነው ሊወስደኝ ሊመጣ ነው። ኪራ እየመጣ ነው። ኪራ ሊወስደኝ እኔን እየመጣ ነው። ኪራ እኔ ጋር እየመጣ ነው። አዎ እየመጣ ነው። እንዴ ኪራ እኔ ጋር እየመጣ ነው። ኪራ እኔ ጋር እየመጣ ነው። ቆይ አሁን ዝናብ ነው አይደለ? እኔ ጋር እየመጣ ነው። ኪራ እኮ እኔን ይወደኛል። ኪራዬ እኮ በእኔ ጨክንም። ኪራዬ እየመጣልኝ ነው። ወይኔ ታድዬ ኪራ እኮ እኔን ይወደኛል። ኪራዬ እኔ ጋር እየመጣልኝ ነው። አሁን ኪራ ቤት እንሄዳለን። እሺ ኪራ መቶ ይወስደኛል። እሺ እኔ እኮ ማመን ያቃተኝ ጽናት። እኔም እኮ እንደዚህ ባይሆን ደስተኛ ነበርኩኝ፣ ግን ምን ማድረግ ይቻላል? ቆይ እኔ የት ሄጄ ነበር እንደዚህ ሲፈጠር? እዛ እነ ማዘር ጋር ሄዳችሁ ቀን እኮ ነው። ይሄን ጉዳይማ ለቤቢ መናገር አለብኝ። ሄሎ የኔ ፍቅር የት ነህ? እንደዛማ ቢሆን በምን እድሌ። በቃ እነ ጽናት ጋር እጠብቅሃለሁ። ቶሎ ና። ስትመጣ እነግርሃለሁ። ቶሎ ና። በቃ ጊዜ ያልኩን ነገር ቶሎ ና።
አስደነገጥሽው መሰለኝ። ቢደነግጥም ከኔ በላይ አይሆንም። ወሰዷት? በስንት መከራ አስገባት። ፈጣሪ ሲቀጣ በዱላ ይማታ የሚባለው ነገር እኮ እውነት ነው። ታግሶ አቅሏን አሳጣት አይደል? እኔ ግን ታውቃላችሁ ቤታዬ ይገባታል ባልልም ግን ደግሞ ቅጣቷን ያገኘችው። አልዋሻችሁም። ቤቲ ብዙ ብትበድለኝም ግን ደግሞ በእኔ ምክንያት እንደሆነ ነው እየተሰማኝ ያለው። እንዴ እንደዛማ አትበይ። ቤቲ እኮ ኪራን በማጣቷ ነው እንደዚህ የሆነችው። ጽናት ግን እኮ ኪራን ያጣችሁ ድሮ ነው። እሷ የከበዳት አምኖ መቀበል ነበር። ይኸውልሽ ጽናት፣ አንድ እውነት አልንገርሽ። ይህ ሀቀኝነትሽ እዚህ ምድር ላይ ምንም ነው የማይጠቅምሽ። ይህን ነገር ላረጋግጥልሽ እወዳለሁ። አንቺ በቃ ሁሉን ነገር ተይና የራስሽን ህይወት ኑሪ። አዎ ጽናት እውነቷን ነው። ይሄኔ በሰው ቦታ አንቺ ብትሆኝ ኖሮ ያበድሽው ቅንጣት ታክል አታዝንልሽም ነበር። እንደውም ይኸውልሽ ሻምፓኝ ገዝታ ነበር የብደትሽን ቀን የምታከብርልሽ። ሰው ከፋ ተብሎ እኮ ክፉ አይኮንም። ብቻ እሱ ጤናዋን ይመልስላት። እንዴት ነው? ሰላም። ምንድነው ፍቅር? ችግር አለ እንዴ? በስዋት አልገባኝም። ጽናት ምን ተፈጥሮ ነው? የተፈጠረ ነገር አለ? ቤቲ አበደች። ቤቲ ማናት? ቤቲ ከናየው ሞትልሽ አለች። ቤቲ የቀድሞ የኪራ እጮኛ ናት። እኔ እኮ ስለቸኮልኩ ነው እንጂ እሷ ናት አይደለችም እያልኩ እየተዛገብኩ ነበር። ይሆናል። አሁን እኮ እዚህ አካባቢ ቆማ ነበር እና በመጨረሻም እንደዚህ ሆነች። እንግዲህ ምን ይባላል፣ ፈጣሪ ይማራት እንጂ። አሜን። እኔ የምልሽ ቆይ ኪራ እስካሁን አልመጣም እንዴ? አዎ ጠዋት ይወጣ ነው። አረ በቃ እኛም ወደ ቤታችን እንሂድ። እንዴ ቡና እንኳን ሳትጠጡ? በዚህ ጠራራ ፀሐይ ቀልጬብሽማ እኔም ማፈሱ ነው የሚቸግር። እሺ በቃ ማታኛ ጋር ናችሁ ቡና በአንድ አፍ። በቃ ደህና ዋሉ። እሺ ሰላም ዋሉ። በቃ ቻው። በጣም ደስ የሚሉ ጥንዶች። እኔ የምልሽ ቆይ ምሩስ አሁን ተኛች። ኧረ እባክሽ በቃ ሂጂ ልረብሻት። ኧረ ትተኛበት፣ አትቀስቅሳት። ምንድን ነው አትቀስቅሳት? ይኸውልሽ ሲጀምር አላማችን የተኛን ሰው መቀስቀስ ነው። መጣሁ ላዝጋት። አይ አምላኬ፣ በዚች ትንሽ እድሜ ስንት ነገር አሳለፍኩኝ። የኔ ቆንጆ ስተኝ ደግሞ እንዴት አባትሽ የምታምር የኔ ሉካ። ይኸውልሽ ሙሉ የጽናትና የኪራ ፍቅር አስቀናኝ። የቤቲ ማበድ ደግሞ በጣም አስፈራኝ። አንቺ ለእኔ አስበሽ ቢሆንም መራቅሽኝ በጣም ነው የጎዳኝ፣ በጣም ነው የሰበረኝ። አንቺ ለእኔ ፍጹም ሴት ነበርሽ። እኔ ለአንቺ ያለኝን ስሜት በነገርሽ ምላሽ ምን ሊሆን እንደሚችል አላውቅም። በእውነት ግን ምሩዬ ከምንምና ከማንም በላይ ትናንትናም ዛሬም ነገም እወድሻለሁ፣ አፈቅርሻለሁ፣ አከብርሻለሁ። እንዴ ምን ነው ደነገጥሽ? መብቴ እኮ ነው በገዛ ንብረቴ። ኪራ መታል እንዴ? ኪራ ወይ ለምን አንደኛሽን ጋሼ የትኝ? ለምን ወይ ኪሩቤል ተሾመ በይኝ። እና ማን ብዬ ልጥራ?